الله ነው የሚረዳን ወለድክ የአላህ ስጦታ ነው ኑሮ ያስክ የአላህ ስጦታ ነው ቤት ሙዳር አማረ የአላህ ስጦታ ነው ጥሩ ተናጋሪ ነህ የአላህ ስጦታ ነው ቆንጆ ነህ የአላህ ስጦታ ነው ዒልም አለህ የአላህ ስጦታ ነው ጀማዓ ላይ ጎበዝ ነህ የአላህ ስጦታ ነው ዲን አለህ የአላህ ስጦታ ነው በአላህ ታገሱ የአላህን ተገዘ ለዚህ እኮ ነው ኢያከ ነዕቡዱ ወኢያከ ነስተዒን አላህ አንተኑ ብቻ እንገዛለን ባንተው ብቻ እንታገዛለን እንላለን ሐታ ራሱ 5 ወቅት ሶላት የሚሰግድ ሰው መንደሩ ላይ ተቀምጦ ዙሁር 4 ዓሱር 4 ዒሻ 4 12 መግሪብ 3 15 ሱብሂ 2 17 ረካዓ ላይ ኢያከ ነዕቡዱ ወኢያከ ነስተዒን እንላለን 17 ጊዜ ማለት ነው ሱናው بغض النظر عن البعدية والقبلية والوتر እነዚህን ተተን ማለት ኢያከ ነዕቡዱ ወኢያከ ነስተዒን በአላህ መታገዝ ይግድ ነው ወስቢሩ ጽኑም አላቸው ህዝቦች ሆይ ጽኑ አላቸው ዋጥ አድርጉ ንከስ አድርጋችሁ ዲናቸው ላይ ጽኑ አላቸው ጽኑ ኢነል አርض ሊላህ ምድሪ አላህ ናት አትጨነቅ አብሽር አትበሳጭ ወላሂ ወንድሞቻችንን ብዙ ስለማቅ ነው والله لقد رأيت شبابا صابرين ما رأيت مثلكم والله ብዙ አይቻለሁ ወጣት ብዙ ወንድሞች አሉን በያቅጣጫው ብዙ ነገር የሚደርስባቸው ስማቸው የሚባክን የሚቆራርሷቸው የሚያባክኗቸው የሚከታተሏቸው ጣል የሚያደርጓቸው የሚበድሏቸው የሚያስለቅሷቸው አይተናል ወላሂ ተመልክተናል ወላሂ ወንድሞቻችን ግን እንደው ለየት ያለ ካሁን በፊት ዝመጥቼ ወላሂ እንደው ሲያለቅሱ አይቻቸው لا حول ولا قوة الا بالله አላህ ይረዳቸዋል አላህ ያግዛቸዋል አሁንም ገና ነው ጉዟቸው አልተቋጨም እዚህ ድረስ አይደለም የምንሄደው እስከምንሞት ነው የምንሄደው ኡመተል ኢስላም ትክክለኛ አቅጣጫ እስከሚይዝልን ድረስ ነው አዩሃ الإخوان አሁንም ጉዞ አላለቀም አሁንም እንጓዛለን ኢንሻአላህ አላህ ይጠብቃቸው አላህ ይጠብቃቸው ልጆች ናቸው ግን ልጅን እንደ ጥሬ ተመልክተው ሰዎች ብዙ ነገር ይሏቸዋል ገለል አድርገው الله إنهم فتية آمنوا بربهم وزدناهم هدى الله سبحانه وتعالى ወጣቶች ናቸው አለ ዋሻው ውስጥ የገቡትን የዋሻውን ሰዎች ታሪክ ሲናገር ልጆች ናቸው ወጣቶች ታዳጊዎች ናቸው አለ አላህ ሂዳያ የሰጣቸው አላህ ያበረታቸው ወጣትነት ጥፋት አይደለም ወጣትነት የዲጥናትነት አይደለም የወጣት ብልጥ የለም ማለት አይደለም ወጣት